You know what time it is? It's time to master your English with Talkmaster. እኔ ሚስ ሜርሲ ይባላለሁ። ዛሬ ደግሞ የመጣሁት with one of my favorite movie የሆነው War Dogs ነው። War Dogs በእውነተኛ ታሪክ ላይ የተመሰረተ ሁለት ወጣቶች በዓለም አቀፍ የጦር መሳሪያ ንግድ ውስጥ በድንገት ተገኝተው ለአሜሪካ ጦር መሳሪያ በማቅረብ በሚሊዮኖች ዶላር ማግኘት የጀመሩበትን አስደናቂ ታሪክ የምናይበት ፊልም ነው። መጀመሪያ ህይወታቸውን የሚቀይር እድል ነበረ። በኋላ ላይ ግን በስግብግብነት በከፍተኛ ምኞትና በአደገኛ ማጭበርበር የተሞላ ይሆናል። ንግዳቸው ከጠበቁት በላይ ያደገ ሲሄድ የሚገጥሟቸውም አደጋዎች እየበዙ ይሄዳሉ። አንድ ትንሽ ስህተት እንኳን ሁሉንም እንዲያጡ በሚያደርግ ዓለም ውስጥ ራሳቸውን ያገኛሉ። ይህም ፊልም በቀልድና ባልተጠበቁ ክስተቶች እና ትምህርቶች የተሞላ ነው እና በዚህ ፊልም ገንዘብን በቀላሉ ለማግኘት የሚደረግ ነገር ሰዎች ከሚገምቱት በላይ እጅግ ዋጋ ሊያስከፍል እንደሚችል ያሳያል ማለት ነው። ዛሬ War Dogs በተሰኘው ፊልም እና ዴቪድ በሰጠው ኢንተርቪው የምንማር ይሆናል። ፍሬዞችን፣ ኤክስፕሬሽንስ፣ ስላንግስ አብረን እንማራለን። እዚህ ጋር ዴቪድ በሀያዎቹ ዕድሜ ስለነበረበት ጊዜ ይናገራል። ትምህርት እየተማረና ስራ እየሰራ ሳለ የልጅነት ጓደኛውን ኤፍሬምን በድንገት ያገኘዋል። እዚህ ጋር ምን ይላል? I bumped into a friend of mine ይላል። And then I bumped into a friend of mine that bumped ምን ማለት ነው? መጋጨት። ኦሪጂናል ትርጉሙ መጋጨት ነው። ግን እዚህ ጋር bumped into የምትለዋ ፍሬዝ የሚያሳየው የሆነን ሰው by chance ስታገኙ unexpectedly like በድንገት ስታገኙት አገኘሁት ለሚለው ትርጓሜ ይጠቅመናል ማለት ነው። እሺ አሁን እናንተ የቀድሞ አስተማሪን አገኘሁት እንዴት ነው የምትሉት? I bumped into my old teacher. Very good. ከዝኔን አገኘኋት እንደ ድንገት ነው። ትላንትና ከዝናችሁን አገኛችኋት by a chance unexpectedly ያገኛችኋት። ስለዚህ እንዴት ነው የምትሉት? I bumped into my cousin. Very good. ዴቪድ እዚህ ጋር ለአፍጋን ብሔራዊ የጦር መሳሪያ ተጠይቀው ነበረ እና የሚልኩት መሳሪያዎች ብዙ ጥይቶች፣ መሳሪያዎች እና ከ1 ሚሊዮን በላይ የሆኑ ቦምቦችን የያዘ ነበረ። ዴቪድ እዚህ ጋር ኢንተርቪው ላይ ሲያወራ ምን ይላል? ግሬኔድ ይላል ማለት ነው። 1.1 million grenades. ግሬኔድ ማለት ቦምብ ማለት ነው። ቦምብ ይሄ በእጅ የሚወረወር ፈንጂ መሳሪያ ግሬኔድ ይባላል። Do you know የብሩኖ ማርስ ግሬኔድ የሚለውን ዘፈን ታውቁታላችሁ? ምን ይላል? I would catch a grenade for you ይላል። ምን እያለ ነው እዚህ ጋር? ቦምቡን ይዘዋለው እያለ ይዝልሻለው እያለ ነው አይደለም። ሜታፎር ነው። ምን ማለት ነው? ህይወቴን ሪስክ አደርጋለው፣ ምንም ነገር አደርጋለው ላንቺ እያለ ነው ማለት ነው። ከዛ ደግሞ እዚህ ጋር የፒት ቀብር ላይ ይገናኛሉ። ማንናማ? ዴቪድ እና ኤፍሬም። እዚህ ጋር ኤፍሬም ለዴቪድን እዚህ ቀብር ላይ የመጣው ዴቪድን ለማግኘት ነው እንደሆነ ሲነግረውና ፒትን ብዙም እንደማያውቀው ሲነግረው ምን አለው? I barely knew Pete ይለዋል ማለት ነው። I barely knew Pete. barely የምትለዋን ቃል እንድናያት ነው እዚህ ጋር። barely ምንድን ነው? barely ማለት እምብዛም ነው ማቀው ፒትን እያለው ነው። ፒትን እምብዛም ነው ማቀው ሲለው ምን አለ? I barely knew Pete ይለዋል ማለት ነው። እስቲ እናንተ barelyን ተጠቅማችሁ እስቲ ንገሩኝ። ትናንትና ማታ ትንሽ ነው የተኛሁት እንዴት ነው የምትሉት? I barely slept last night. Very good. Good job. እዚህ ጋር ደግሞ ዴቪድ ለሚስቱ ምን እያለ እየነገራት ነው? ነገ የኤፍሬም ቢሮ ጎራ ማለት አለብኝ ሲላት ምን አለ? I'm supposed to swing by his office. I'm supposed to swing by his office tomorrow. We're going to grab lunch. supposed to ምን ማለት ነው? supposed to ማለት የተጠበቀ expected የሚጠበቅብን ነገር ማለት ነው። ለምሳሌ እንዴት እንላለን? እሷ ጋር መደወል ከኔ ይጠበቅብኛል። ስለዚህ መደወል አለብኝ ለማለት እንዴት ነው የምለው? I'm supposed to call her እላለሁ ማለት ነው። እንደገና ደግሞ ዩኒፎርም መልበስ ይጠበቅብሃል ስትሉ እንዴት ትላላችሁ? You're supposed to wear a uniform. Very good. ከዛ swing by የምትለዋለች። swing by ማለት ጎራ ማለት ነው። ጎራ ብሎ መሄድ። እዚህ ጋር እሱ ምን እያለ ነበረ ዴቪድ ለሚስቱ? I supposed to swing by his office አለ ማለት ነው። ስለዚህ እናንተ swing የምትለዋን ተጠቅማችሁ አንድ ልጠይቃችሁ። ነገ ቤትሽ ጎራ ላለው እንዴት ነው የምትሉኝ? swing by የሚለውን ተጠቅማችሁ I'll swing by your house. Very good. Good job. እስቲ ነገ ጎራ ማለታችን ኦፊሴ ማለት ብፈልግ እንዴት እላለሁ? Can you swing by my office? Very good. ከዛ እዚህ ጋር ደግሞ ኤፍሬም የዴቪድ ቤት ይሄዳል። ዴቪድ ደግሞ የሆነች እራት ነገር አዘጋጅቶ ዲነር ነገር አዘጋጅቶ እየበሉ ነው ተሰብስበው ማለት ነው። ኤፍሬም ዴቪድ ቤት ሲሄድ በጣም ብዙ ሰዎች ተሰብስበው ከዴቪድ እና ከሚስቱ ጋር እራት እየበሉ ያገኛቸዋል እና ሰርፕራይዝድ ይሆናል። ከዛ ምን ይላል?
for the record, I'm also his best friend ይላል ማለት ነው። For the record, I'm also his best friend, so... So ይናደዳል ለምን ስላልተጋበዘ for the record, I'm also his best friend ይላል። ምን እያለ እኔም የዴቪድ የቅርብ ጓደኛው ነኝ እያለ ነው። So እዚህ ጋር for the record የሚለውን phrase እንድናየው ነው ማለት ነው። So ምን ማለት ነው for the record ይሄን ነገር ግልጽ ላድርግልህ ብላችሁ ስትሉ for the record ብላችሁ ትናገራላችሁ ማለት ነው። So for the record, I'm his best friend አለ። ለምሳሌ እኔ ግልጽ ላድርግላችሁ እኔ ይሄን ነገር አልተናገርኩም ስል እንዴት ይላል? For the record, I never said that. Very good. እሺ ከዛ በኋላ ኤፍሬም ለዴቪድ የተፈጠረውን ነገር ሊነግረው ወጣ ብለው እያወሩ በጆርደን እዛ ቦርደር ላይ ጉምሩክ የጠመንጃ ጭነታቸውን ይይዙባቸዋል። So ይሄንን ነገር ሊነግረው ነበር የሄደው። ከዛ ምን ይለዋል? Jordan Customs seized our Berettas ይላል ማለት ነው። Jordanian Customs seized our Berettas. So ምን ማለት ነው? seized የምትለው ቃል መያዝ ማለት ነው። የሆነ ተያዘባቸው ማለት ነው። seized የምትለው ቃል ትርጓሜው መያዝ ይሆናል ማለት ነው። አሁን ለምሳሌ ጉምሩክ እቃዎቼን ያዘ እንዴት እላቸዋለሁ? ጉምሩክ ካስተምስ እዛ ጋር ምንድን ያለው እሱ ጆርደን ከስተምስ ነው የያዙባቸው። የጆርደን ጉምሩኮች ናቸው የያዙባቸው። ስለዚህ ከስተምስ ይሆናል ማለት ነው። ስለዚህ ጉምሩክ እቃዎችን የያዘ እንዴት ላለው ከስተምስ ሲዝድ ማይ ጉድስ። ቬሪ ጉድ። እንደገና ደግሞ በሌላ ኮንቴክስት ደግሞ እድሉን ተጠቀምኩበት አይነት ነገር ያስኩት ተጠቀምኩበት ለማለት እንዴት ማለት እችላለሁ? I seized the opportunity. Very good. ከዛ እዚህ ጋር ደግሞ ኤፍሬም እያወራ I dropped out of school ይላል ማለት ነው። I dropped out of high school before they covered it. Drop out ማለት ነው። Drop out ማለት ትምህርት ያቋረጠ ሰው ድሮፕ አውት ይባላል ማለት ነው። እኔ ለምሳሌ እኔ አሁን ትምህርቴን ጨርሻለሁ ግን ትምህርቴን ያቋረጥኩኝ ነኝ ማለት ፈልግ እንዴት ነው የምለው? I'm a drop out. Very good. ከዛ እዚህ ጋር ደግሞ ምን አሉ? There's been a slight hiccup ይላል። There's been a slight hiccup. So hiccup የምትለው ቃል ምንድን ናት? You know this hic ይሄ ስቅ ሲለን የምንለው ነገር hic ስቅታ ምን ይባላል? ሂካፕ። ቬሪ ጉድ። ሶ ሂካፕ በሌላ ኮንቴክስት ምን ይባላል? ትንሽዬ ችግር ይባላል። ወይም ደግሞ የሆነ የዘገየ ነገር ምን ይባላል? ሂካፕ ይባላል ማለት ነው። ሶ እናንተ ለምሳሌ ትንሽ ችግር አጋጥሞኛል ስትሉ እንዴት ነው የምትሉት? I had a small hiccup. So እዚህ ጋር there are different ways to say something in English ግን እችኛውም ትክክለኛ ናት ማለት ነው። I had a small hiccup. Very good. So everyone, I hope you liked it. አሁን ደግሞ የጥያቄ ሰዓት ነው። ወደ ጥያቄው። በዚህ አረፍተ ነገር ውስጥ I barely knew Pete ማለት ምን ማለት ነው? A ፒትን በጣም በቅርብ አውቀው ነበር። B ፒትን ጨርሶ አያውቀውም ወይም በጣም ጥቂት ብቻ ነው የሚያውቀው። C ፒት የቅርብ ዘመዱ እንደሆነ እየገለጸ ነው። በዚህ አረፍተ ነገር ውስጥ swing by his office ማለት ምን ማለት ነው? A ወደ ቢሮ ለአጭር ጊዜ ጎራ ወይም ብቅ ማለት። B በቢሮ ውስጥ ለረጅም ሰዓታት መሰብሰብ። C ቢሮ ውስጥ ያሉትን እቃዎች በሙሉ መቀየር። በዚህ አረፍተ ነገር ውስጥ for the record ማለት ምን ማለት ነው? A መረጃው በስልክ እየተቀረጸ መሆኑን ለመናገር። B አንድን እውነታ በግልጽ አጽንኦት ሰጥቶ ለማሳወቅ። C የተናገረው ንግግር ሙሉ በሙሉ ውሸት መሆኑ። በዚህ አረፍተ ነገር ውስጥ Jordanian Customs seized our Berettas ማለት ምን ማለት ነው? A የጆርዳን ጉምሩክ መሳሪያዎቹን በነጻ አሳለፈ። B የጆርዳን ጉምሩክ መሳሪያዎችን በሕግ ቁጥጥር ስር አዋለ ወይም ወረሰ። C የጆርዳን ጉምሩክ መሳሪያዎቹን ለሌላ ሰው ሸጠ። በዚህ አረፍተ ነገር ውስጥ I dropped out of high school ማለት ምን ማለት ነው? A የሁለተኛ ደረጃ ትምህርቱን ሳያጠናቅቅ አቋረጠ። B የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት አጠናቀቀ። C ትምህርቱን ጨርሶ ዩኒቨርሲቲ ገባ። በዚህ አረፍተ ነገር ውስጥ a slight hiccup ማለት ምን ማለት ነው? A ስራን ሙሉ በሙሉ የሚያቆም ትልቅ ቀውስ። B አዲስ ፈቃድ በፍጥነት የማግኘት እድል። C ጊዜያዊ መስተጓጉል ወይም ያልተጠበቀ ትንሽ ችግር። በዚህ አረፍተ ነገር ውስጥ bumped into a friend of mine ማለት ምን ማለት ነው? A ከጓደኛው ጋር አስቀድሞ ቀጠሮ ይዞ መገናኘት። B የድሮ ጓደኛውን በድንገት ወይም በአጋጣሚ ማግኘት። C ከመንገድ ላይ ከጓደኛው ጋር ተጣልቶ መደባደብ።
በዚህ አረፍታ ነገር ውስጥ የተጠቀሰው grenades የሚለው ቃል ምንን ያመለክታል? ኤ በእጅ የሚወረወሩ ፈንጂዎችን ወይም የእጅ ቦምቦችን፣ ቢ ለጠመንጃ የሚሆኑ መደበኛ ጥይቶችን፣ ሲ ወታደሮች የሚለብሱትን የጦር መሳሪያ መከላከያ። ኦኬ ሶ ከተጠየቁት ጥያቄዎች ውስጥ ስንት አገኛችሁ? እሱን ኮሜንት ላይ አስቀምጡልኝ። ሶ በሚቀጥለው ደግሞ እንድሰራላችሁ የምትፈልጉት ሙቪ ካለ እሱንም ኮሜንት ላይ አስቀምጡልኝ። ሶ ደግሞ እኛ ጋር መታችሁ በደንብ ፕራክቲስ ማድረግ በአጭር ጊዜ ውስጥ አቀላጥፋችሁ ፍሉዌንት ሆናችሁ መሆን የምትፈልጉ ከሆነ እኛ ጋር መምጣት ትችላላችሁ። በዚህ ስልክ ቁጥር ደውሉልን። Master your English with Talk Master.